ሰላም ሰላም እንዴት ናችሁ ውድ የመን ዩቲዩብ ቤተሰቦች ሰላማችሁ በያላችሁበት ይብዛ ለመን ዩቲዩብ ዛሬ አዲስ የሆናችሁ ደግሞ ሰብስክራይብ ያረጋችሁ የመን ዩቲዩብን እንድትቀላቀሉ ጋብዛችኋለሁ ላይክ ሼር ኮሜንት ያረጋችሁ የምታበረታቱኝ ደግሞ እጅግ በጣም አርጌ አመሰግናችኋለሁ እንግዲህ በመን ዩቲዩብ በተለያዩ ርዕሶች ነው የምመጣው ዛሬ ላካፍላችሁ ያሰብኩት ነገር ለምንድነው ሰው የሚጠላችሁ የሚል ነው ባዳ ጠላት መፈለግ የለባችሁ አጠገባችሁ ያለው ሰው ሊሆን ይችላል ሊጠላችሁ የሚችለው አንደኛ ሰው የሚጠላችሁ ለምንድነው እናንተ ላይ አላማ ካለባችሁ ሰው ይጠላችኋል ምክንያቱም ያንን አላማችሁን ሰይጣን ስለሚያቀው እናንተ ላይ እግዚአብሔር ያስቀመጠው አላማ ካለ ይጠላችኋል ለምሳሌ ሙሴ ሲወለድ ፈርዖን ወንድ ሁሉ ይሙት ብሎ ነበር አይደለ ምክንያቱም ነፃ ከሱ ስራት ነፃ የሚያወጣ ሰው ስለሚመጣ በዛ ጊዜ ነው አንድ ለምንድነው አላማ በእናንተ ላይ አላማ ካለባችሁ ሰው ይጠላችኋል እየረዳቸው ያገዛቸው የምትረዱት ሰው የምታግዙት ሰው ሊጠላችሁ ይችላል አሁን አግዟቸው ነው አይደለ ሙሴ ሚኖረው ፈርዖን ቤት ነው ምንም ችግር የለበትም እሱ የንጉስ ልጅ ተብሎ ሚኖር ነው ግን ሲጣሉ ስላገዘ አንተማ ነገ እኛንም ትገለናለህ ብለው ምድረበዳ እንዲሰደድ ያደረጉት የራሱ ዘመዶች የራሱ ወገኖች ሙሴ ምድረበዳ እንዲሄድ አደረጉት በስጋ ስታስቡ እንዴት ነው አንድ ሰው መልካም ያደረገ ሊገፋ የሚችለው አንዳንዴ ምድረበዳዎች እግዚአብሔርን መገናኛዎች ናቸው እዚህ ጋር አሁን ምድረበዳን ራሱ በህይወታችሁ አንዳንድ ሰዎች ለምድረበዳ አሳልፈው ሲሰጧችሁ እናንተ እግዚአብሔርን የምታዩበት ቦታ ነው የሚሆነው ምድረበዳ የሚገርማችሁ ነገር ብዙዎች በእግዚአብሔር ቃል ውስጥ ብዙዎች በምድረበዳ ነው የተጎበኙት ያዕቆብ በምድረበዳ ነው የተጎበኘው አጋር በምድረበዳ ነው የተጎበኘችው አላማ ስላለበት ሙሴ ተጠላ አላማውን ሰይጣን ስለሚያቅ ምክንያቱም ሰውን የሚጠቀመው ሰይጣን ወይም እግዚአብሔር ነው የሚጠቀመው ሁለት መንግስት እንዳለ ነው ማምነው ወይ እግዚአብሔር ወይ የሰይጣን ስለዚህ እግዚአብሔር ይርዳችሁ የሰይጣን እንዳትሆኑ የሰይጣን መጠቀሚያዎች እንዳትሆኑ ምክንያቱም የእግዚአብሔር መጠቀሚያዎች ነው መሆን ያለብን እንዲሁም ዳዊት ሳኦል ዳዊትን በጣም ያሳድደው ነበር በጣም ማለት ነው ለምን የእግዚአብሔር አላማ ስላለበት ዳዊት እኮ የኢየሱስ ክርስቶስ የዘር ግንድ ያለበት ነው ዳዊት ማለት እግዚአብሔር እንደ ልቤ የሚለው ልጅ ነው አስቡ ግን ዳዊት መልካም ያደረገ አስጨናቂውን ጎልያድን ዘርሮለት ከሳኦል ላይ ሰይጣን አውጥቶለት የሚያስጨንቀውን ሰይጣን አውጥቶለት ልጁን አገብቶለት ልጁን ሊያገባ ጥሎ ስንት ነገር አድርጎ ስቲል ያሳድደዋል መልካም ያደረገ ዳዊት በክፉ አይመልስም ዳዊት ጎልያድን የዘረረ ዳዊት እኮ ሳኦልን መዘረር አቅቶት አይደለም ዳዊትን ያሳደደ ያለ ሳኦል በዳዊት እጅ ገብቶ ነበር ግን በዛ ሰዓት ዳዊት ሳኦልን አልነካውም እግዚአብሔር በቀባው ላይ እጄን አላነሳም ብሎ ማለት ነው አይገርምም ጠላቱ ያሳደደው የሄደው እሱን ሊገድል ነው የሄደው እዛ ጫካ ውስጥ እሱ ሳያይ ዳዊት እጅ ውስጥ ገባ ሳኦል በዛ ሰዓት አልነካውም አያችሁ እግዚአብሔርን የሚፈራ ሰው እግዚአብሔር አላማ ያለበት ሰው ክፉን በመልካም ነው የሚያሸንፈው በክፉ አያሸንፍም አንድም ቀን ዳዊት አንበሳና ድብ ሲገድል ያለውን ኃይል ሳኦል ላይ ተጠቅሞ ያቅ ሳኦል ላይ እጁን አላነሳም ምክንያቱም እግዚአብሔር የቀባው ነው ብሎ ስለሚያምን አንዳንዴ እግዚአብሔር የቀባቸው ሰዎች ራሱ ሊያሳድዱን ይችላሉ ስለዚህ ዳዊትን ሳኦል የሚጠላው ለምንድነው የእግዚአብሔር አላማ በሱ ላይ ስላለ በዳዊት ላይ ስላለ ሳኦል ያሳድደው ነበር ኢየሱስም ሲወለድ እንደዚሁ ሄሮድስ አሳዶት ነበር ኢየሱስ የዓለም መድኃኒት ሆኖ እንደሚመጣ ሰይጣን ስለሚያቅ ሄሮድስን ተጠቅሞ አሳዶት ነበር ኢየሱስ እየፈወሰ ነበር የሚያሳድዱት አይደል እያዳነ ነው የሚያሳድዱት እያስተማረ ነው የሚያሳድዱት እንጀራውን እያበዛ ነው የሚያሳድዱት አይደለ የሚያደርጉትን አያቁምና ይቅርበላቸው እስከሚል እስከመጨረሻው ሰዓት ድረስ ያሳድዱት ነበር የእግዚአብሔር አላማ እንዳለባችሁ ሲያቅ ሰይጣን ይጠላችኋል ሰዎች የሚጠላዋችሁ ወይም የሚያሳድዷችሁ እናንተ ላይ ያለውን አላማ ስለሚያውቁ ሁለት ሰው የሚጠላችሁ ለምንድነው ራእያችሁን ከነገራችሁት ለምሳሌ ጓደኛ ቢኖራችሁ እኔኮ እንዲያደርጋለሁ እንዲሆናለሁ ስትሏቸው ሚደሰቱ ይመስላችኋል አይደለ አንዳንድ ሰዎች ይሰማችሁና በውስጣቸው ያንን ራእይ ለማደናቀፍ ነው የሚጓዙት ያ ራእይ በእናንተ ላይ እንዳይፈጸም ነው የሚጠቀሙት ብዙ ጊዜ አይታችሁ ከሆነ የሆነ ነገር ለሰው ነግራችሁ ስታዩ ተቃራኒ ነው የምታዩት
ራእይ መንገር ራሱ ሰው እንዲጠላችሁ ያደርጋል። ለዚህ ደግሞ ምሳሌ ማደርገው ማን ነው? ዮሴፍን ነው። ዮሴፍ ህልም አየ። ህልም አይቶ ነገራቸው ለቤተሰቦቹ ሲነግር አባቱ ምንድነው እኔና እናትህ ላንተ ልንሰግድ ነው አይደል ያለው 11 ነዶ እንዲሁም ጨረቃና ፀሐይ ሲሰግዱልኝ አየው የኔ ነዶ ቆማ ብሎ ሲል እኔና እናትም ልንሰግድል ምናምን ብሎ አባቱ ራሱ ወንድሞቹ ደግሞ ምን አደረጉት? ለነሱ ስንቅ ይዞ ነው ሄደው ዮሴፍ አይደለ ምንድነው ያሉት? ባለ ራእዩ መጣ። ከዛ ምን ሆነ? ዮሴፍ ጉርጓድ ውስጥ ጣሉት አይደለ? ምግብ ይዞ ነው መጣው። ለነሱ ምግብ ይዞላቸው መጣ። ጉርጓድ ውስጥ ጣሉት። አላማ ስላለበት አውጥተው እንዲሸጡ ተደረገ። ተሸጠ። ራእይ ያስከፋል። ስትገፉ ወደ ራእያችሁ ነው የምትጠቁት። የሚገርማችሁ እናንተ ብቻ መልካም ሁኑ። ዮሴፍ እነሱ ጉርጓድ ውስጥ ሊጥሉ ሲሉ ከነሱ ጋር ቢደባደብ ያሸንፋቸዋል? አያሸንፋቸው። ታናሽ ነው እሱ። ከሱ ትልልቆች ናቸው እነሱ። ሊያሸንፋቸው አይችልም። ወደቀ ሲጥሉት። ሲሸጥ ተሸጠ። ሄደ። ክፉ ሲያደርጉ እናንተ መልካም ስታደርጉ ወደ ራእያችሁ እየተጠጋችሁ ትሄዳላችሁ። ስለዚህ ምንድነው እናንተ ውስጥ ራእይ ካለ ልትጠሉ ልትገፉ ትችላላችሁ፣ ግን አይዟችሁ ወደ ራእያችሁ ነው የምትጠጉት። በሶስተኛ ደረጃ ሰዎች የሚጠሏችሁ ክፉ ነገር እንቢ ካላችሁ ይጠሏችኋል። ሰዎች ይጠሏችኋል፣ ስማችሁን ያጠፋሉ። ለምሳሌ አሁን ዮሴፍም ጋር እንሂድ። ዮሴፍ የጲጢፋራ ሚስት አብረን እንተኛ ስትለው ጊዜ እንቢ አለ። እንቢ ሲል ምንድነው ያደረገችው? ሲሸሻት እንቢ ብሎ ሲሸሽ መጎናጸፊያውን ወስዳ ከኔ ጋር አመንዝሯል። አንዳንዴ በውሸት ስማችሁ የሚጠፋው በእነሱ ስራ ካልተባበራችሁ፣ የእነሱን ስራ ስታጋልጡ፣ እነሱን ስታሳፍሩ፣ በእናንተ ጽድቅ በእናንተ መልካም ነገር ስታሳፍሩ ስማችሁ ሊጠፋ ይችላል። ስለዚህ አንዳንዴ እንቢ ስትሉ ኃጢአትን እንቢ ስትሉ ትጠላላችሁ፣ ወደ ወይኒ ትወርዳላችሁ። መገደል ነበረበት። ማንንም የለውም ዮሴፍ እዛ ቦታ ላይ ማንንም የለውም። ሰው የሚባል የለውም። ባለስልጣን ቤት ላይ ነው ያለው። አለመገደሉስ ወይኒ ወረደ። ወይኒው ምንድነው ግን? እየተጠጋ ነው ወደ ራእዩ። ስለዚህ ከዮሴፍ ምን ተማርን? አንዳንዴ የምትጠሉት ኃጢአትን ስታጋልጡና እንቢ ስትሉ ትጠላላችሁ። አራተኛውና የመጨረሻው ሰዎች እናንተን የሚጠሏችሁ ስትበልጧቸው ነው። እናንተ እነሱን ከበለጣችሁ ሰዎች ይጠሏችኋል። ምንም ሳታረጉ እናንተ የራሳችሁን ስራ እየሰራችሁ የራሳችሁን ኑሮ እየኖራችሁ ሰዎች ዝም ብለው ከመሬት ተነስተው ይጠሏችኋል ከበለጣችኋቸው። ይሄን ማንነው ምሳሌ ማደርገው? ይሄንን ቃኤልን ወንድማችሁ ይጠላችኋል አይደለም ሌላ ወንድማችሁ ራሱ ሊጠላችሁ ይችላል። ዘፍጥረት ላይ እንግዲህ ገና ምድር ሲጀምር ምቀኝነት እኮ የጀመረው ያኔ ነው። በእውነት አሁን ሳስበው ልጆች ከወለድኩኝ በኋላ በልጆቼ ሳይው ደግሞ የተማርኩት ምን ነገር ልንገራችሁ። ልጄ እኔ አሁን ለታላቅ ልጄ ወይም ለታናሿ የሆነ ነገር ስሰጣት ታላቋ ትናደዳለች። ግን እኔ ለሁሉ መስጠት እችላለሁ። እኔ መጠየቅ ስችል እዛ ይደባደባሉ። እኔ ማድረግ ስችል ለሁሉ ይደባደብ ሳይ እንዴ ከለባሌ ላለው ለካ ምቀኝነት የጀመረው በቃ የሰው ልጅ ሲፈጠር ምቀኝነት አለበት የሚለውን ነገር በልጆች ማየት ትችላላችሁ። እርስ በርስ ለአንዱ አንድ ነገር ሲኮን እንዴት እንደሚቀኑ። አሁን የሆነ ቶይስ ብንገዛ ማሚ እንደዚህ አይነት ለኔም ግዢ ቢሉኝ እንገዛላቸዋለን፣ ግን ይደባደባሉ በዛ ነገር። እኛ ማድረግ ስንችል ማለት እግዚአብሔር ማድረግ ለሁሉ ማድረግ ሲችል ወንድማችንን እንጠላዋለን። ስለዚህ ስንበለጥ እንጠላለን፣ ወይም ደግሞ ስንበልጥ ሰው ይጠላናል። አንዱ ስንበልጥ ነው የሚጠላን። ይሄንን የተማርኩት ሰው የሚጠላን በአራት ምክንያት ነው። አንደኛ ሰው የሚጠላን በምንድነው? የእግዚአብሔር ዓላማ እኛ ላይ ካለ። በሁለተኛ ደረጃ ሰው የሚጠላን በምንድነው? ራእያችንን ከነገርናቸው። በሶስተኛ ደረጃ ሰው የሚጠላን በምንድነው? ክፉን ስራን እንቢ ስንል ሰው ይጠላናል። በአራተኛ ደረጃ ሰው የሚጠላን ለምንድነው? ስንበልጠው ሰው ሊጠላን ይችላል። ስለዚህ በእነዚህ በአራቱ ምክንያቶች ነው ሰው የሚጠላን። እንግዲህ መጽሐፍ ቅዱስን ተንተርሼ ነው የነገርኳችሁ። ሌላ ጠቃሚ ነው የምትሉትን ሐሳብ ደጋፊ አስተማሪ በሆነ መንገድ
ኮሜንት ላይ አርጋችሁ እስቲ ሰው ሌላ ለምንድን ነው የሚጠላው እስቲ ሌላ ምክንያቶቻችሁን ደግሞ ኮሜንት ላይ አሳውቁን ለዛሬ እንግዲህ ይዤላችሁ የመጣሁት ይሄንን ነው ለቻናሌ አዲስ የሆናችሁ ዛሬ ሰብስክራይብ ያረጋችሁ የቻናሌ ቤተሰቦች እንድትሆኑ እንዲሁም የደወል ምልክቷን በመጫን ሌሎች ጠቃሚ የምላችሁን ቪዲዮዎች ስለቅ እንዲደርሳችሁ እንድታደርጉ እጋብዛችኋለሁ ላይክ ማድረግን እንዳትረሱ ምክንያቱም ላይክ ስታደርጉ ለብዙዎች ይደርሳልና ላይክ አድርጉ ሌላ ጠቃሚ ቪዲዮዎች ደግሞ ኮሜንት ላይ አስቀምጥላችኋለሁ በጣም ይጠቅማችኋል ብዬ ተስፋ አደርጋለሁ ስለተከታተላችሁኝ እጅግ በጣም አርጌ አመሰግናለሁ እወዳችኋለሁ እግዚአብሔር ፈቅዶ ደግሞ በሌላ ጠቃሚና አስተማሪ ቪዲዮ እስክንገናኝ ድረስ በያላችሁበት ሰላማችሁ ብዝት ይበል